በስሜት አታፍቅር ራስን ፍለጋ ከሚለው መጽሐፍ እንዳገኘ ነው። በሰው ላይ የሚመጣ ማንኛውም አሉታዊ ነገር እውነተኛ ፍቅር ከማጣት በኩል የሚከሰት መሆኑ እርግጥ ነው። ያም ሆኖ ግን ንጹሕ የሆነን ፍቅር መቀበልም ሆነ መስጠት ታላቅነትና በሳል መሆን ይጠይቃል። ማፍቀር ወንጀል አይደለም፣ በተሳሳተ መንገድ ማፍቀራችን እንጂ እውሩ ፍቅራችን ሳይሆን ፍቅራችን የተገለጠበት ሁኔታ ነው። በኢማን ያልታቀፈ በአእምሮ ያልተቃኘ ፍቅር ልክ እንዳውሎ ነፋስ መቼ የትና ወዴት እንደሚነፍስ ማንም ሰው ስለማያውቀው በጥንቃቄ መያዝን ይሻል። በችኮላ የተወሰነ ውሳኔ በእርጋታ መሻሩ ስለማይቀር ከመወሰንህ በፊት በሚገባ አስብበት። ከሌላ ሰው ምንም ነገር ሳይጠብቁ ለአላህ ብሎ ንጹሕ ፍቅር መስጠት ታላቅነት መሆኑ ጥያቄ አስነሳ። ሆኖም ግን ብዙ ሰዎች ለዚህ አይነት ነገር የታደሉ አይደሉም። ብዙ ሰዎች ሰውን የሚያቀርቡት በንጹሕ መንፈስ ሳይሆን የሚፈልጉት አንዳች ነገር መኖሩን ሲያረጋግጡ ብቻ ነው። በዚህ መልኩ ሰዎችን ለመጠጋት የሚሞክሩ ሰዎች ዝቅተኛ የኢማንና የመንፈስ ኃይል ያላቸው ናቸው። ምክንያቱም እንዲህ አይነት ሰዎች የሚፈልጓቸውን ነገሮች ካገኙ በኋላ ዘላቂ መሆን አይችሉም። መፍጠን በማይገባው ቦታ መፍጠን ትዕግስት አልባነት ነው። በስሜት ማፍቀርና በፍጥነት ወደ ሁሉ ነገር ውስጥ መግባት በአመዛኙ ትክክል ሆኖ አይገኝም። ባገኙት ሰው ላይ በቀላሉ በፍቅር ስሜት መውደቅ ችኩልነት፣ ስሜታዊነትና ትዕግስት አልባነትን ያመላክታል። ለመግባት የሚቸኩሉ ሰዎች ለመውጣትም የሚቸኩሉ መሆናቸው እሙን ነው። በባህሪያቸው ትዕግስተኛና በሳል የሆኑ ሰዎች ጓደኞቻቸውን፣ የንግድና የትዳር አጋራቸውን በጥንቃቄና በተገቢ ሁኔታ የሚመርጡ ናቸው። እርግጥ ይህ አይነት ሁኔታ ከስሌታዊነት ይልቅ ሁኔታዊነት ያመዝንበታል። የአጋጣሚ ነገርና የወቅቱ ሁኔታ የሚፈጥሩት ሙቀት አለ። ከዚህም የተነሳ ሁሉ ነገር እንዳሰቡት ሆኖ አይገኝም። ዳሩ ግን አንድ ሰው በጉዳዩ ዙሪያ ቀድሞ የሚያስበውና ያለመው የነበረው ነገር በባህሪውና በምርጫው ላይ ተጽዕኖ ስለሚያሳድር በስሜት ያለመሸነፍ አቅሙን ከፍ ያደርግለታል። ሁላችንም ብንሆን አንድን በጨለማ ውስጥ ሆነን ያየነውን ነገር በብርሃን ስንመለከተው እንዳሰብነው ካላገኘነው በአፍ በጢም ብራው መድፋታችን አይቀርም። በአንጻሩ ግን በብርሃን የተመለከትነውን ነገር ውሩ ካደረ በኋላ መሰረታዊ ለውጥ አያመጣም። በስሜታዊነት ማፍቀር በጨለማ ውስጥ ሆኖ እንደመመልከት ነው። በስሜት የተቀበልነው ነገር ደግሞ ተረጋግተን ስንመለከተው ለፍቅራችን ብቃት የሌለው ሆኖ ካገኘነው በፍጥነት ከፊቱ ዘወር ማለታችን አይቀርም። ይህ የትም ቦታ የሚታይ እውነት ነው። ስሜታዊነትና ቁጣ መንትያ ናቸው። የተቆጣ ሰው ተመልሶ መቀዝቀዙ አይቀርም። በቁጣ ጊዜ ያሳለፍናቸው ውሳኔዎች ስንረጋጋ እንሽራቸዋለን። ስሜታዊነትም ያው የመንትያው ጠባይን ያለው የስሜት ውሳኔ ዕድሜ የሌለው ስሩ ያልተደላደለ ዛፍ ነው። ንፋስ የመጣበት ዕለት ኃይሉን መቋቋም አይችልም። በስሜትና በድንገት ፍቅር ላይ የመውደቅ ሚስጥሩ የሰው ልጅ ነፍስ ለበርካታ ድብቅ ጉትጉታዎች የተጋለጠች መሆኗ ነው። ይህንንም ታላቁ ቁርአን ጠቁሟል። ወለቀድ ኸለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱህ ሰውንም ነፍሱ በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥ ፈጠር ነው። የሰው ልጅ በስሜቱ የቋጠረውንና የሚገፋፋውን ነገር አላህ በቅርበት እንደሚከታተለውና እንደሚያውቅበት መገንዘብ አለበት። እንዲሁም የሰው ልጅ ነፍስ በተለያዩ ነገሮች ጉትጎታ ይደርስባታል፣ በቅጽበታዊ ስሜት ይሸነፋል። በዚህ ሳቢያ ከመስመር ወጥቶ ኃጢአት ውስጥ ይገባል፣ እምነቱን ይቀይራል፣
ከቤተሰቡም ጋር ይጋጫል። ወደ ማንኛውም ሁኔታ ከመግባታችን በፊት ከጥርጣሬ መራቅ እንደሚገባና ውስጣችንም ማዳመጥ እንዳለብን ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ገልጿል። የሚያጠራጥርህን ነገር በመተው የማያጠራጥርህን ያዝ። እውነታ ውስጣዊ ሰላምና መረጋጋት ሲሆን፣ ሐሰት ደግሞ ጥርጣሬና የልቦና አለመረጋጋት ነው። ትርሚዚ ዘግበውታል። ልቦናህን አማክር። መልካም ማለት ነፍስ የተረጋጋችበት ልቦናም የተረጋጋበት ሲሆን፣ ኃጢአት ደግሞ ነፍስ ያለለችበት ነው። ትርሚዚ በሌላ ዘገባ ሰዎች እንዲያውቁብህ የማትፈልገው ነው ሲሉ ተናግሯል። ሙስሊም ምንም እንኳ ሁሉንም የተማርኩ ቢሆንም ስላንተ ፍቅር ልቤንና እምነቴን በእውነት አጥቻለሁ። በእርግጥ እኔ ዛሬ ጎበዝ ወፍ ሆኛለሁ። አንተ ደግሞ እኔ የምገባበት ወጥመድ ሆነሃል። የሰይድ ጥበቦች فصدقت في عهدي معه وبدأت أحكي